አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ቪዲዮ ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ። ዛሬ የሚያምር የልብስ በየአይነቱ ምርጥ ምርጥ ልብስ የልጆችን ልብስ ይዤ ብቅ ብያለሁ። መግዛት የምትፈልጉ ሀራጅ መክረጃን ምርጥ ልብሶች አሉ፣ የልጆች ማለት ነው። በፈለጋችሁት ከረን በምትፈልጉት ሳይዝ አለ። ብሮችንም ደግሞ ልብሱ ላይ ያለ ጠጋ አድርጋችሁ ማየት ትችላላችሁ። ቆንጆ ቆንጆ ልብሶች ናቸው። በየከረኑ አለ ማለት ነው። መታችሁ መግዛት ትችላላችሁ። በጣም ምርጥ ልብስ ነው እላቸዋለሁ። ሪያድ ነው፣ ሪያድ ላላችሁ ማለት ነው። ሀራጅ መክረጃን ብላችሁ ከመጣችሁ ትልቁ ሱቅ ላይ ማንም ሰው ያሳያችኋል ማለት ነው። በጣም የሚያምሩ ልብሶች ናቸው። የልጅ ልብስ ነው። ትልልቆቹም አሉ። አባያ ከፈለጋችሁ በቃ የፈለጋችሁት ልብስ አለ እዛ ውስጥ። እኔ ደግሞ ለጊዜ የቀረጥኩት የልጆች ልብስ ብቻ ስለሆነ ነው። በጣም የሚያምሩ ስለሆነ ለዛ ነው እነዚህን ብቻ የቀረጥኩላቸው። ሙሉን ደግሞ ቀረጭና ሊቀቅልን ካላችሁኝ ይጄ ቀርጬ እለቅላቸዋለሁ። ችግር የለም ማለት ነው። ቆንጆ ቆንጆ ልብሶች ያሉበት። አሁን በተለይ ምናልባት ሀገር ልትልኩ የፈለጋችሁ እዚህ ለልጆች መግዛት የፈለጋችሁ ሁሉም ቦታ ሊኖር ይችላል፣ ግን ይሄ በጣም የሚያምር ልብስ ነው ያለው እና ኢንሻአላህ መታችሁ መግዛት ትችላላችሁ። ከ100 ብር እስከ 150 ከ55 60 70 80 90 የሚሆን ልብሶች ምርጥ ምርጥ ልብስ አለበት ማለት ነው። ዲስካውንት ደግሞ እናረጋለን ብለዋል ማለት ነው። እሺ ጠይቃቸው፣ የሚገዛ ከመጣ ዲስካውንት እናረጋለን ብለዋል። እናንተ ደግሞ መምጣት መግዛት ብቻ ነው የሚጠበቅባችሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩቲዩብ ጠጥ ብለዋል ማለት ነው። እና ሌላም ነገር እስኪ ይሄን ነገር ልቀቅልን የምትሉ ካላችሁ ቀርጬ እለቅላችኋለሁ። ንገሩኝ በኮሜንት እላችኋለሁ። አላህ ሱብሃነሁ ወተዓላ ሁላችሁም ባላችሁበት ይጠብቃችሁ። ለአላህ ብዬ ነው የምንወዳችሁ። አላህ ሱብሃነሁ ወተዓላ ያስበልጦ ትዳርጋችሁ ኢንሻአላህ። ሁሉም አዲስ ነገር እንደዚህ ያመጣው እለቅላችኋለሁ። የምትፈልጉት ነገር ጠይቁኝ ሂጄ እንደዚህ። አሁን እነዚህ የወንዶች ናቸው፣ የሴቶች የትንንሾች የወንድ ልብሶች ናቸው። ይኸው ከላይ ያሉ የሴቶች ናቸው። ወላሂ በጣም የሚያምሩ ልብሶች ነው ያሉት። መታችሁ መግዛት ቀላል ነው። ሌላ ቦታ ሄዳችሁ ከምትገዙ እንደዚህ የሚያምር ልብስ መታችሁ በደርዘን ከፈለጋችሁ ይሸጣሉ። እዚህ ገዝታችሁ ለመሽጠት ከፈለጋችሁ ዲስካውንት ያደርጉላችኋል እና መታችሁ ለመግዛት ሞክሩ እላችኋለሁ። ሀራጅም ሆኖ ሀራጅ መክረጃን ካላችሁ ሪያድ ውስጥ ማንም ታክሲ ማድረሳችኋል። ሁለት ደግሞ ትልቅ ሱቅ ነው። እሱን ታሉ ሱቆቹ ትልቁ ሱቅ ይሄ ነው። ጠይቃችሁ መድረስ ትችላላችሁ። በተመጣጣኝ ዋጋ ይሰጧችኋል። ቀርባችሁ ስትጠይቋችሁ ዲስካውንት ያደርጉላችኋል። 3 4 ስትገዙ የተሻለም ዲስካውንት ያደርጋሉ። በደርዘን መግዛት ከፈለጋችሁ ደግሞ በተሻለ መልክ ደግሞ ዲስካውንት ያደርጉላችኋል። አላህ ሱብሃነሁ ወተዓላ ሁላችሁም ባላችሁበት ይጠብቃችሁ። ለአላህ ብዬ ነው የምወዳችሁ። አላህ ሱብሃነሁ ወተዓላ ያስበልጦ ያርጋችሁ። ላይክ እና ሼር ሰብስክራይብ እንዳትረሱ። አላህ ሱብሃነሁ ወተዓላ ባላችሁበት ይጠብቃችሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። መታችሁ ግዙ፣ እኔንም አበረታቱኝ። እስኪ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። አይከፈልበትም። ዩቲዩብ ተመተዋል። ስለተመታ ነው አልፌን ቪዲዮ የሚለቀው። ተመተዋል፣ ትንሽ መቶታል፣ ተደብድበዋል እላቸዋለሁ።